ሰላም ጤና ይስጥልኝ ውድ የፋስት ኒውስ ኢትዮጵያ ቤተሰቦች፣ ዛሬ ሰኞ ጥር 25 2018 ዓ.ም ዓለምንና ሀገራችን እያናወጡ እጅግ አስደንጋጭና አዳዲስ መረጃዎችን ይዘን ቀርበናል። ዛሬ የምንሰማቸው ዜናዎች እያንዳንዳቸው በሕይወታችንና በሀገራችን ላይ ቀጥተኛ ተጽዕኖ ያላቸው ናቸው። በመጀመሪያ በየመን የሚሰቃዩ ወገኖቻችንና የሰውነት አካል ንግድ ሰለባ ስለመሆናቸው የምንሰማው መረጃ ልብ ይሰብራል። በአሜሪካ የሚገኙ ኢትዮጵያውያን በትራምፕ ሊባረሩ ሲሉ በፍርድ ቤት የታደገበትን አስደሳች ዜና እናያለን። በመቀጠልም ኢትዮጵያ በታዳሽ ኃይል የጻፈችውን አዲስ ታሪክና የብሪክስን ዲጂታል አብዮት በዝርዝር እንመለከታለን። በመጨረሻም የአሜሪካና የኢራን ፍጥጫ ዓለምን ጦርነት ጫፍ ላይ አድርሷታል። አሜሪካ ጥቃት ብትሰነዝር ሊከሰቱ የሚችሉ 7 አስፈሪ ሁኔታዎችን እናያለን። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ወደ መጀመሪያው ዜናችን ስናልፍ በየመን የሚገኙ ኢትዮጵያውያን ስደተኞች ማህበረሰብ ሰብሳቢ አቶ ሞክታት ከድር ለዓለም አቀፍ ድርጅቶች በጻፉት ደብዳቤ ወገኖቻችን በየበረሃው ወድቀው ለአደጋ መጋለጣቸውን አጋልጠዋል። ይባስ ብሎም በወንጀለኞች አማካኝነት ለህገወጥ የሰውነት አካል ንግድ እየተጋለጡ መሆኑን ተሰምቷል። ተመልካቾች እስቲ ያስቡት፣ አንድ ወጣት የተሻለ ህይወት ፍለጋ ተነስቶ በመጨረሻ ኩላሊቱንና የሰውነት አካሉ ለደላሎች የሚነጠቅበት ደረጃ ላይ መድረሱ እንዴት ያማል! ይህ መረጃ ለሁላችንም ትልቅ ማስጠንቀቂያ ነው። በየመን በአጠቃላይ 18000 የተመዘገቡ ስደተኞች ቢኖሩም ያልተመዘገቡት ግን ከ20000 በላይ እንደሚሆኑ ይገመታል። እነዚህ ወገኖቻችን ወደ ሳውዲ ለመሻገር በሚሞክሩበት ወቅት በማያልቅ እስር፣ ሞትና አካል ጉዳት እየተዳረጉ ነው። በተለይ በቀይ ባህር በኩል በትንንሽ ጀልባዎች የሚደረገው ጉዞ ብዙዎችን እንዲወጡ እያስቀረ ነው። ሌላኛው ሰበር መረጃችን ከአሜሪካ ነው። በቦስተን የሚገኝ የፌዴራል ፍርድ ቤት በትራምፕ አስተዳደር ሊባረሩ የነበሩ ከ5000 በላይ ኢትዮጵያውያን ላይ የተላለፈውን ውሳኔ በጊዜያዊነት አግዶታል። ይህ ውሳኔ እንዲወጡ የተሰጣቸው 60 ቀን ሊያበቃ ጥቂት ቀናት ሲቀሩ የመጣ ትልቅ እፎይታ ነው። ይህ ማለት 5000 ወገኖቻችን ሻንጣቸውን ጠቅልለው ሊወጡ ሲሉ ነው ፍርድ ቤቱ የደረሰላቸው። በስደት ሀገር እንዲህ ያለ ድንገተኛ መባረር ምን ያህል አስጨናቂ እንደሆነ መገመት አያዳግትም። ዳኛው ብራያን መርፊ ብይኑን የሰጡት 3 ኢትዮጵያውያን ከመብት ተሟጋቾች ድርጅቶች ጋር በመሆን ክስ መመስረታቸውን ተከትሎ ነው። በትግራይ ጦርነት ምክንያት ተሰጥቶ የነበረው ጊዜያዊ የህግ ከለላ በትራምፕ አስተዳደር እንዲቋረጥ ቢወሰንም ፍርድ ቤቱ ግን በኢትዮጵያ አሁንም የጸጥታ ስጋት መኖሩን በማረጋገጥ ውሳኔውን አግዶታል። ወደ ሀገር ውስጥ የልማት ዜና ስንመለስ ኢትዮጵያ በኢነርጂ ዘርፍ አዲስ ታሪክ ጽፋለች። የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት በጠቅላይ ሚኒስትር አብይ በጅቡቲውና በሶማሌው ፕሬዝዳንቶች ፊት ተመርቋል። ይህ ፕሮጀክት የሀገራችንን ከንፋስ ኃይል የማመንጨት አቅም ወደ 504 ሜጋዋት ያሳድገዋል። ኢትዮጵያ አሁን የምስራቅ አፍሪካ የኃይል ማዕከል እየሆነች ነው። ለጅቡቲ፣ ለኬንያ፣ ለሱዳን ኤሌክትሪክ እየሸጠ ነው። አሁን ደግሞ ወደ ሶማሊያ፣ ደቡብ ሱዳን እየተስፋፋ ነው። በተያያዘ ዜና ብሪክስ ዓለምን የሚለውጥ የዲጂታል አብዮት ይፋ አድርጓል። ይህም የሀገሪቱን ማዕከላዊ ባንክ ዲጂታል ገንዘቦች በማስተሳሰር ላይ ያተኮረ ነው።
ይህ አሰራር ኢትዮጵያና ቻይና የዓለምን የዶላር ጣልቃ ገብነት በቀጥታ እንዲገበያዩ በር ይከፍታል። ዶላርን ከመፈለግ እፎይታ ይሰጣል፣ የግብይት ወጪንም ይቀንሳል። አሜሪካ ኢራን ላይ ጥቃት ብትሰነዝር ሊከሰቱ የሚችሉ 7 ሁኔታዎች። በመጨረሻም የዓለም ስጋት የሆነው የአሜሪካና የኢራን ፍጥጫ እንመልከት። አሜሪካ ጥቃት ብትሰነዝር ሊከሰቱ የሚችሉ 7 ነጥቦች እነሆ። ዲሞክራሲ ስርዓት ሽግግር። ኢራን ወደ ዲሞክራሲ ልትሸጋገር ትችላለች የሚል ተስፋ ቢኖርም በኢራቅ የታየ ውድመት ስጋት ነው። አገዛዙ ይተርፋል፣ ፖሊሲዎቹን ያሻሽላል። ይህ የቬንዙዌላ ሞዴል ሲሆን ኢራን ኒውክሌሯን እንድታቆም ሊገደድ ይችላል። አገዛዙ ይወድቃል፣ በወታደራዊ አስተዳደር ይተካል። የአብዮታዊ ዘቡ ስልጣኑን ሙሉ በሙሉ ሊቆጣጠር ይችላል። ኢራን በአሜሪካ ኃይሎችና ጎረቤቶቿ ላይ የአጸፋ ጥያቄ ትሰነዝራለች። በኳታርና ባህሬን ያሉ የአሜሪካ ጦር ሰፈሮች ኢላማ ሊሆኑም ይችላሉ። ኢራን በባህረ ሰላጤው ቦምብ በመቅበር አጸፋ ትሰጣለች። የሆርሙዝ ወሽመጥ በመዝጋቱ የዓለም ነዳጅ ዋጋ ሊኖርም ይችላል። ኢራን የአሜሪካን ግዙፍ የጦር መርከቦች በማስመጥ አጸፋ ትሰጣለች። ይህ ለአሜሪካ ትልቅ ውርደት ሊሆን የሚችል ስጋት ነው። ቀጠናዊ ጦርነት። እስራኤልና ዮርዳኖስ ወደ ጦርነቱ ሊሳቡም ይችላሉ። ውድ ተመልካቾች ዛሬ ያየናቸው መረጃዎች እነዚህን ይመስሉ ነበር። በየመን ስላሉ ወገኖቻችን ስቆቃ ምን ትላላችሁ? አሜሪካ ኢራን ላይ ጥቃት ብትሰነዝርስ በኢኮኖሚያችን ላይ ምን ጉዳት ያመጣል? ሀሳባችሁን በኮሜንት አጋሩኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። ፋስት ኒውስ ኢትዮጵያ ነበርኩ። ሰላም ለሀገራችን።